ችግር አይግጠማችሁ ወገኖቼ። የቀን ክፉ አይጣላችሁ። የቀን ክፉ የብዙ ሰው አፍ ማላቀቂያ ያደርጋቸዋል። አስተያየት የሚሰጥ ሰው ይበዛል። እንዲህ ነው እንዲህ ሆነ የሚል ይበዛል። እግዚአብሔር ከመውደቅ ይሰውራችሁ። ክርስትና በተግባር የሚገለጥ ነው። ካልኖር ነው አይጣፍጥም። የወደቀው ወንድምህን አትዘግብበት፣ አንሳው። ሰውየው ከሞተ በኋላ የሚቀርጹ ሰዎች ብዙ ናቸው። ማዳን እየቻለን አያችሁ። ትልቁ ነገር ይሄ ነው። ዓለም እንደዚህ ናት። ከጀርባችን ስለኛ ታወራለች እንጂ እኛን ከውድቀት ለማንሳት አትጥርም። ሕዝቡ ሁሉ ያን ነበር የሚያወራው፣ ግን እግዚአብሔር መልስ ሰጠ። ሕመም ሁሉ የመቅሰፍት አይደለም። የእግዚአብሔር ተአምር ሊገለጥባቸው የሚታመሙ አሉ። የክብር ደዌ አለ፣ ደዌ ዘእሴት አለ፣ ዘመቅሰፍትም አለ። እውነት ነው። ተቀስፎ የሚታመም አለ። ደሞ ጸጋዬ ይበቃል ተብሎ እንደ ቅዱስ ጳውሎስ የተሰጠው አለ። የጎኑ ጋት አሰቃየኝ አለ ቅዱስ ጳውሎስ። ቅዱስ ጳውሎስ ሙት የሚያነሳ ሐዋርያ ነው አይደለም እንዴ? ለምጻም የሚያነጻ በሽተኛ የሚፈውስ ነው። እነዚህን ሁሉ ተአምራት ያደረገ ነው። እሱ ግን ውጋት አስቸገረው። ይገርማቸው። ብዙዎቹን በዓለም ላይ እግዚአብሔር ታሪክ የሰራባቸው ሰዎች ምስኪኖች ናቸው፣ ምንም የሌላቸው ሰዎች። ዳዊትን አስቡት። አንድ ትንሽ እረኛ ስንቅ ይዞ ለወንድሞቹ መሄድ ጎልያድን በወንጭፍ ይጥላል ብሎ ማን ያስባል? አሞጽ የተባለ ነቢይ በግ ጠባቂ ነበር። ሳኦል የተባለ ንጉሥ አህያ ፈላጊ ነበር። አብዛኛዎቹ እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ የኑሮ ደረጃ የተነሱ ናቸው። ለደካማ ምንን ይሰጣል? ኃይልን ይሰጣል። ኃይሌ በድካም ይገለጣል። ስለዚህ በዚህ ክብር ውስጥ የሚኖሩ ሰዎች አሉ እና ታመን እንኳን ማገልገል አናቁም፣ አናጉረምርም። ምክንያቱም ኃይሉ በእኛ ድካም በእኛ ሕመም ውስጥ ሊገለጥ ይችላል። እግዚአብሔር ለምን ይሄን ሰጠኸኝ አንበለው። በሰጠን ነገር ውስጥ እናመስግነው። ከፈለገ ቀኑን ቆጥሮ ያወጣናል። ክብርና ምስጋና ለስሙ ይሁን። የሱም አይደለም የቤተሰቦቹም አይደለም፣ የእግዚአብሔር ታምር እንዲገለጥ ነው አለው። ትልቁ መልእክት ይሄ ነው። ሰው በሙሉ ስለዚህ ሰው በሽታ የሚያወራው አለማየቱን የሚያዝንለት ሳይሆን ሳንቲም ሲወረውሩለት እግዚአብሔር የረገማቸው ቤተሰብ ናቸው፣ ኃጢአተኞች ናቸው። የራሱ ነው አይደለም፣ ኧረ ቤተሰቡ ነው። የሚያወሩት ስለ እነዚህ ሰዎች በደል ነው። ሁለት ሙግት ነው። የደቀ መዛሙርቱ ጥያቄ ይሄ ነው። ልብ አድርጉ። የትኛውም አይነት ታሪክ ሊኖራችሁ ይችላል። ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ የጠንቋይ ዘር ልትባሉ ትችላላችሁ። የቡዳ ዘር ልትባሉ ትችላላችሁ። በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው።